የቴዲ አፍሮ መነጽር ከሰሞኑ ቴዲ አፍሮና አምለሰት ቡጬ 13ኛ ዓመት የጋብቻ በዓላቸውን በደማቅ ስነ ስርዓት ከውነዋል። በኢትዮጵያ የሙዚቃና የፊልም ዘርፍ ውስጥ ትልቅ አሻራ ካላቸው ተጽዕኖ ፈጣሪ ጥንዶች መካከል የሚጠቀሱት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ተዋናይት የፊልም ባለሙያ የሆነችው አምለሰት ቡጬ የ13ኛ ዓመት የጋብቻ በዓላቸውን በደማቅ ስነ ስርዓት አክብረዋል። ይህ የጋብቻ ስነ ስርዓት የጥንዶቹ የቅርብ ወዳጆች፣ የቤተሰብ አባላት፣ የሙያና እንደዚሁም የሥራ አጋሮቻቸው በተገኙበት የተካሄደ ሲሆን በበዓሉ ላይ በማህበራዊ ሚዲያ የተሰራጩ ፎቶዎች የብዙዎችን ቀልብ ስበዋል። ቴዎድሮስ ካሳሁንና አምለሰት ቡጬ በዚህ የ13 ዓመታት የትዳር ቆይታቸው ውስጥ 4 ልጆችን አፍርተዋል። 2 ወንድ፣ 2 ሴት። ሚካኤል ቴዎድሮስ፣ የማርያም ቴዎድሮስ፣ የማውስ ቴዎድሮስ እና ዘዳዊት ቴዎድሮስ የተሰኙ ስም ያላቸው ልጆችን ነው እንግዲህ በዚያ 13 ዓመት የትዳር የጋብቻ ጉዟቸው ውስጥ ያፈሩት። በበዓሉ ላይ ከታደሙት መካከል አንዷ የሆነችው ድምፃዊት ትዕግስት በቀለ በነበራት ቆይታ በዚህ ዝግጅት ላይ ማለት ነው የተሰማትን ደስታ በማህበራዊ ገጿ ላይ እንዲህ ስትል ገልጻ ነበር። ቴዲዬ፣ ከረጅም ጊዜ በኋላ ስላየውና በቤት ስለነበረን ደስ የሚል ቆይታ እጅግ በጣም አመሰግናለሁ። የድምፃዊት ትዕግስት በቀለ መልእክት በዝግጅቱ ላይ የነበራትን ደስታ ከመግለጽ ባለፈ የሁለቱን ድምፃውያን የረጅም ጊዜ ወዳጅነት ያስታወሰ ነበር። ሁለቱም አሁን የደረሱበት የዝና ማማ ላይ ከመድረሳቸው በፊት በአንድ ወቅት በአዲስ አበባ ስቴዲየም በተዘጋጀው የድምፃዊት አስቴር አወቀ ኮንሰርት ላይ በአጃቢነት ወይም ባክግራውንድ ሪፎርመርስ በአንድ መድረክ ላይ መስራታቸው ይታወሳል። ይህ ታሪካዊ ግንኙነት የዘንድሮውን ዳግም መገናኘታቸውን ይበልጥ ትርጉም ያለው ያደርገዋል። እዚህ ምስሉ ላይ እንደምትመለከቱት ቴዲ አፍሮና ትዕግስት በቀለ ከአንድ የሙዚቃ ንግሥት ጀርባ ተቀባይ ሆነው ይታያሉ። የአስቴር አወቀ የሙዚቃ ድግስ ማለት ነው። እንግዲህ ሁለተኛው ላይ ደግሞ እዚህ ጋር እንደምትመለከቱት ከሰሞኑ በነበረው የቴዲ አፍሮና የአምለሰት ቡጬ 13ኛ ዓመት የጋብቻ በዓል ላይ በመኖሪያ ቤቱ በቴዲ አፍሮ መኖሪያ ቤት ውስጥ የተነሱት ፎቶግራፍ ነው። እንግዲህ ቴዲ አፍሮ በሙዚቃው ዓለም በሚፈጥራቸው ታሪካዊና ማህበራዊ መልእክት ያዘሉ ስራዎች ሲታወቅ፣ ባለቤቱ እንግዲህ አምለሰት ቡጬ ቀደም ሲል እንዳልነው በትወና፣ በሞዴሊንግ፣ በፊልም ዳይሬክተርነት ሙያዋ ዓመታትን ለተሻገረ ጉዞ አድርጋለች። በተለይ ከቅርብ ዓመታት ወዲህ ደግሞ በማያ ሚዲያ በኩል የሚሰራጨው የአምለሰት ፖድካስት ተጠቃሽ ነው። የተለያዩ ሰዎች የተለያየ አይነት አስተያየት ቢሰጧትም ቢቀርባት ሙያውን የሚያውቅ ሰው ቢሰራው የሚል አስተያየት የሚሰጡ ሰዎች አሉ። የተመቻቸውም ሰዎች አሉ። በእርግጥ እንደሚታወቀው አምለሰት ቡጬ ከዓመታት በፊት ለአዲስ አድማስ ጋዜጣ ጽሑፎች ትጽፍ እንደነበረ እንደዚሁም በጋዜጠኝነት ትምህርቷ እንዳጠናቀቀች ነው የኋላ ታሪኳ የሚናገረው። ግን ደግሞ ደስተኛም ያልሆኑ ሰዎች አሉ በዚህ ስራዋ። በአገሪቷ ውስጥ ተጽዕኖ ፈጣሪ ወይም ተወዳጅ ከሆኑ ቤተሰቦች መካከል ቀዳሚውን ስፍራ ይዛል። ይህ ቤተሰብ ለ13 ዓመታት የዘለቀው የጋብቻ ህይወታቸው ለብዙዎች እንደ አርአያ የሚጠቀስ ሲሆን የዘንድሮን በዓል በደማቅ ሁኔታ የማክበራቸው የፍቅራቸውን ጥንካሬ በድጋሚ ያሳየ ክስተት ሆኖ አልፏል። በበዓሉ የተገኙ ፎቶዎችና መልካም ምኞቶች እንግዲህ በተለያየ መንገድ ተሰራጭተዋል። እዚህ ጋር 1-2 ቪዲዮዎችን ጋብዛችሁ እዚህ ስነ ስርዓት ላይ በማህበራዊ ገጾች ቀደም ሲል ያዩአቸውን ቪዲዮዎች ጨምሮ የተሰጡ አስተያየቶችን የኦሬ ፕላስ ቤተሰቦች ዳሰስ ዞር ብለን ፈተሽ ስናደርግ ካገኘናቸው አስተያየቶች የቴዲ አፍሮ መነጽር ነገር በበርካቶች ዘንድ መነጋገሪያ ሆኗል። ከአስተያየቶች መካከል መነጋገሪያ የሆነውን ስንመርጥ ይህ ጥቁር መነጽር የማድረጉ ጉዳይ ሁሌም የሚገርመኝ ነገር ነው። በቅርቡ በዚህ ሶሻል ሚዲያ ላይ እኔን ጨምሮ ሌሎች ያቀረቡት አስተያየት ነው ይላል አንዱ የአስተያየት ሰጪ። ፍጹም አጥናፍ ወርቅ የምትባል የማህበራዊ ገጽ ተከታታይ በፌስቡክ ገጿ እንዲህ አለች። ቴዲ አፍሮ በልዩ ዜማውና ፈጥኖ ደራሽ በሆኑት እንደ ቀነኒሳ፣ አንበሳ ባሉ ስራዎቹ የዘፈን ንጉሥ ሆኗል። ንጉሥ ሆይ ሺህ ዓመት ንገስልን። በስራዎቹ አድናቂው ነኝ። ግን ኬክም ሲቆረጥ በጥቁር መነጽር አይኑን ያሞ ይሆን
ካልሆነ ቆይ ማናጀሩ ስራው ምንድን ነው? እረ ንግስቱስ ብትሆን እኔ ከጣራ ስር ጥቁር መነጽር የሚያደርግ ሰው ስልጡን የማይመስለኝ ስልጣኔ ጠፍቶኝ ይሁን? እሷ አይሳሳትማ። በነገራችን ላይ በራስ የመተማመን ሰልፍ ኮንፊደንስ አንዱ መገለጫው በአይን ሙሉ እያዩ መልእክት ማስተላለፍና መናገር ነው። አለበለዚያ ፍርሃት ያመላክታል ይባላል። ካነበብኩት ነው። ይሄንን ደግሞ ኬኩን አድርቆባቸውን ሲታገል ምላሱን ያስወጡት እግዜር ይላቸው አይባል ለኬክ። ግን ደስ የሚሉ ባልና ሚስት ናቸው። አብራቸው አርጁ፣ በቀጣይ የምንወደውን አይንን ያሳየን የሚል መልእክቷን ጽፋ ተመልክተናል። እንግዲህ የዚህ የመነጽሩ ነገር ቴዲ አፍሮ በተለያዩ ፕሮግራሞች ውስጥም ሲጋበዝ በቀንም በምሽት ጥቁር መነጽር ያደርጋልና በ13ኛው የጋብቻ ስነ ስርዓታቸው ላይ የብዙ ተከታታዮች በተለይ በማህበራዊ ትስስር ገጾች የቴዲ አፍሮ መነጽር ነገር መነጋገሪያ ሆኖ ቆይቷል። ሌላኛው ከአምለሰት ጋርና ከቴዲ አፍሮ ጋብቻ ጋር በተያያዘ ማህበራዊ ገጾች ላይ በጣም በርካቶች ሲነታረኩበት ከተመለከትናቸው ጉዳዮች ሌላኛው ስለ አምለሰት የሚጻፉ ጽሁፎች ነው። እንግዲህ አምለሰት ከቴዲ አፍሮ ባለቤት ከሆነች ኋላ የተለያዩ አይነት አስተያየቶች ይሰጣል። በአክብሮትም በቅናትም በሚመስል መልኩና ዮሐንስ የተባለ የማህበራዊ ገጽ ተከታታይ ደግሞ በፌስቡክ ገጹ ላይ ያስቀመጠውን ነገር እናንብብላችሁ። ቴዲ አፍሮና አምለሰት ሙጬ አንቨርሰሪ ባከበሩ ቁጥር የሚንጨረጨሩት የአምለሰት ሴሌብሪቲ ጣውንቶች ቴዲ አፍሮ ሴሌብሪቲ ክራሻቸው የነበሩ ለማለት ነው። ነገሩ ትንሽ ስር ሰዷል። ደህንነት ጉዳይ ያሳስበኛል። የዚህኛውን ዓመት ለየት የሚያደርገው እሱ እያረጀ እሷ እያማረባት የሄደው ምን አባቷ ስለሆነች ነው ማለታቸው ነው። ግድ የለም ከሰው ህይወት ወጥታችሁ ሞክሮት እንደሷ አብቡ የሚል መልእክቱን አስቀምጠዋል። አያይዞ ቅድም እንዳልኩት የዚህ የፖድካስቷን ጉዳይ ይህ በእንዲህ እንዳለ ግን አምለሰት ጋዜጠኝነት ምንም ደስ የማይልባት እንግዳና ርዕሰ ጉዳይ ታባክናለች። ማውራት በጣም ወዳ ካልሆነ ሰው ቀጥራ ብታሰራውና እሷ ማስተዳደሩ ላይ ብታተኩር ምኞቴ ነው። ግን ደስታ ከሰጣት ይሜ የሚል መልእክቱን አስቀምጧል። እነዚህ በተለይ ከእሷ ማማር ጋር ከእሷ ውበት ጋር እንደገና ደግሞ ትንሽ ቴዲ አፍሮ አረጀባቸው መሰለኝ ከዛ ጋር አያይዞ የተሰጡ አስተያየቶች የቴዲ አፍሮ መነጽር ጉዳይ የ13ኛ ዓመት የቴዲ አፍሮና የአምለሰት ሙጬ የጋብቻ ጉዞ ወይም ደግሞ የጋብቻ በዓላቸው መነጋገሪያ ከነበሩ ጉዳዮች ነው። ግን እናንተስ ምን ትላላችሁ? ቤት ውስጥ ጥቁር መነጽር ማድረጉን አግባብ ነው ትላላችሁ? አስተያየቶቻችሁን ስጡን። ይሄ ወሬ ፕላስ ነው። እናመሰግናለን።